ለእግዚአብሔር ይሁን። በአንድነት ሆነን ከእግዚአብሔር ቃል ከቻለን ኢሳይያስ መጽሐፍ ምዕራፍ 52 ላይ ያለውን አንድ ቃል እናነብና እንጸልያለን። ከይቅርታ ጋር ተነስተን ብናነብ መጽሐፍ ቅዱስ የያዝን ኢሳይያስ ምዕራፍ 52 ቁጥር 11 እና 12 እንደዚህ ይላል። እዚህ ስፍራ ያለ የእግዚአብሔር ቃል እናንተ የእግዚአብሔርን ዕቃ የምትሸከሙ ሆይ እልፍ በሉ፣ እልፍ በሉ፣ ከዚያ ውጡ፣ እርኩስን ነገር አትንኩ፣ ከመካከሏ ውጡ፣ ንጹሐንን ሁኑ፣ እግዚአብሔር ይቀድማችኋልና የእስራኤልም አምላክ ይከተላችኋልና፣ በችኮላ አትወጡም፣ በመኮብለልም አትሄዱ። ደግሜ አነባለሁ። እናንተ የእግዚአብሔር ዕቃ የምትሸከሙ እልፍ በሉ፣ እልፍ በሉ፣ ከዚያ ውጡ፣ እርኩስን ነገር አትንኩ፣ ከመካከሏ ውጡ፣ ንጹሐንም ሁኑ፣ እግዚአብሔር ይቀድማችኋልና የእስራኤልም አምላክ ይከተላችኋልና፣ በችኮላ አትወጡም፣ በመኮብለልም አትሄዱም። እንጸልያለን። ዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። ክብር ሁሉ ለአንተ ይሁን። እንደገና ሕዝብህን በዚህ ስፍራ ሰብስበሃል። ስምህ ይባረክ። በዚህ በተገኘንበት እግዚአብሔር ሆይ በኢየሱስ ክርስቶስ ስም ዛሬ ቃል ይምጣልን። ጌታ ሆይ እልፍ የሚያደርግ ካለንበት ቦታ ወጣ የሚያደርግ ጉልበት የሚሆን አቅም የሚሆን ቃል በክርስቶስ ኢየሱስ ስም በመካከላችን ይገለጥልን። ጌታ ሆይ የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል ተብሎ እንደተጻፈ በእውነት እግዚአብሔር ሆይ በመናገሬ አረጋጋል። እንለምንሃለን ደግሞ እግዚአብሔር ሆይ በመናገሬ ከመከራ ስጋት ሁሉ አሳርፈን። ዛሬ የሚያሳርፍ ድምፅ በክርስቶስ ኢየሱስ ስም ይምጣልን። እረፉ እኔም አምላክ እንደሆነ ወቁ ተብሎ እንደተጻፈ ዛሬም እግዚአብሔር ሆይ አምላክነትህን የማወቅ ነገር በመጨመሩ ምክንያት በኢየሱስ ክርስቶስም እረፍት ይሁንልን። ለእኔ ለምናገረው ለሰሚዎችም ጸጋ ይብዛልን። ክብር ሁሉ ለአንተ ይሁን። እናመሰግንሃለን፣ እናከብረሃለን በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። ቁጭ እንላለን። በጸሎት ላይ እያለን ያነበብኩት ክፍል በዚህ ኢሳይያስ ምዕራፍ 52 ከቁጥር 11 እና 12 እንዳያችሁት እልፍ በሉ እናንተ የእግዚአብሔርን ዕቃ የምትሸከሙ። የእግዚአብሔር ዕቃ የምንሸከም ሰዎች ነን። እኛ እያንዳንዳችን የተሸከምን ሰዎች ነንና እልፍ በሉ፣ እልፍ በሉ፣ ከመካከሏ ደግሞ ውጡ፣ እርኩስንም ነገር አትንኩ ይላል። ዛሬ መውጣት ይሁንልን እና እንደዚህ ካደረጋችሁ ደግሞ እግዚአብሔር ይቀድማችኋል፣ የእስራኤልም አምላክ ይከተላችኋል ይላል። እግዚአብሔር ሲቀድም ደግሞም ሲከተል፣ ከፊት እግዚአብሔር ከኋላ እግዚአብሔር። ለዚህ ግን አስቀድሞ ምንድነው የምንጠበቅበት? እኛ መውጣት፣ እልፍ ማለት፣ መሻገር። አዲሱ መደበኛ ትርጉም ምንድነው ብሎ ተለዩ ነው ብለያለ። ተለዩ፣ እልፍ በሉ የሚለው ቃል ይደጋግማል። እዚህ እልፍ በሉ ብሎ ደግሞ እልፍ በሉ ይላል። አዲሱ መደበኛ ትርጉም ተለዩ፣ ተለዩ ይላል። የእንግሊዝኛው ዲፓርት የሚል ቃል አለው። ስለዚህ ዛሬ እንድንለይ እግዚአብሔር የሚፈልገው ነገር አለ ማለት ነው እና ቀጥሎ ከዚያ ደግሞ ውጡ፣ እርኩስ ነገርን አትንኩ፣ ከዚያ ውጡ፣ ንጹሐንም ሁኑ ይላቸውና ቀጥሎ አዲሱ መደበኛ ትርጉም ይላል ሆኖ በችኮላ አትወጡም፣ ሸሽታችሁም አትሄዱም፣ እግዚአብሔር ፊት ፊታችሁ ይሄዳል፣ የእስራኤል አምላክ ደጀን ይሆንላችኋል ይላል። እግዚአብሔር ፊት ፊታችን ይሄድልን፣ የእስራኤል አምላክ ደግሞ ደጀን ይሆንልን። እስራኤልን በምድረ በዳ ከግብፅ ምድር ባወጣ ጊዜ እግዚአብሔር ቀን በደመና አምድ፣ ሌሊት ደግሞ በእሳት አምድ ይመራ ነበረና
እየመራ በነበረበት በዛ ሰዓት በኋላ ፈርዖንና ሰራዊቱ ተከትሏቸው በመጡ ጊዜ ከፊት የነበረው ደመና ወደ ኋላ ተመልሶ በእስራኤልና በፈርዖን በሰራዊቱ መካከል ገባ ይላል። ደጀን ሊሆን ሊከላከል፣ ከለላ ሊሆን፣ ሽፋን ሊሆን። ስለዚህ እግዚአብሔር ዛሬ በፊታችን ይውጣል። እግዚአብሔር ዛሬ ይምራል። ከኋላችንም ደግሞ ደጀን እርሱ ይሁነን፣ ይከተለን። ይህን ሀሳብ ከዚህ ሀሳብ የሚደጋገመው ቃል ውጡ የሚል ወይ ደግሞ እንውጣ ትእዛዛዊ ቃል ነው። እዚህ ጋር የምናየው ያዛል። እናንተ የእግዚአብሔርን ቃል የምትሸከሙ እልፍ በሉ ነው ያለ። ትእዛዝ ነው። እልፍ በሉ፣ እልፍ በሉ፣ ከመካከሉ ውጡ፣ ርኩስንም ነገር አትንኩ፣ ከዚያ ውጡ ነው ያለና ውጡ በምን ሀሳብ አንዳንድ ነገሮችን ዛሬ ማለዳ አብረናችሁ ለማየት ፈለግ። እንውጣ፣ መውጣት ይሁንልን። ከምን እንደምንወጣ ቃሉ የሚያሳየን ነገር አለና መውጣት የሚለውን ሀሳብ ይዘን ወደ ዘፍጥረት መጽሐፍ ምዕራፍ 35 ላይ እንሄዳለን። ዘፍጥረት 35 ላይ ዘፍጥረት 35 እንደዚህ የሚል ቃል አለ። ከቁጥር 1 እስከ 5 ያለውን አነባለሁ። እግዚአብሔርም ያዕቆብን አለው ይላል ሲጀምር። ዛሬ እግዚአብሔር ይበለን። እግዚአብሔርም ያዕቆብን አለው። ሃሌሉያ። ያዕቆብ እዚህ ስፍራ ላይ ምን ላይ እንደሆነ በኋላ አንዳንድ ነገሮችን እንመለከታለን። ነገር ግን እግዚአብሔር አለው ይላል። ዛሬ እግዚአብሔር ይበለን። ባለንበት ሁኔታ በተቀመጥንበት ቦታ የእግዚአብሔር ድምፅ ይምጣልን። አስፈላጊ ነው። እግዚአብሔር ይበለን። በእውነት እግዚአብሔር ስናገረን መድኃኒት ይሆንልናል። በበሽታ ላይ ላለን ፈውስ፣ በህመም ላይ ያለን ሰላም፣ ፈውስ፣ በመከራ ላለን እረፍት እግዚአብሔር ይበለን። ምንድነው ያለው? ያዕቆብን ተነስተህ ወደ ቤትህ ውጣ፣ በዚያም ኑር፣ ከወንድሜ ከዔሳው ፊት በሸሸ ጊዜ ለተገለጠልህ ለእግዚአብሔር መሠዊያን አድርግ ይለዋል። እግዚአብሔር ወደ ያዕቆብ ይመጣና ተነስተህ ወደ ቤትህ ውጣ፣ በዚያም ኑር፣ ከወንድሜ ከዔሳው ፊት በሸሸ ጊዜ ለተገለጠልህ ለእግዚአብሔር መሠዊያን አድርግ። ያዕቆብም ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ አለ፣ እንግዶችን አማልክት ከመካከላችሁ አስወግዱ፣ ንጹሐንም ሁኑ፣ ልብሳችሁን ለውጡ፣ ተነስተንም ወደ ቤቴ እንውጣ። በዚያ በመከራዬ ጊዜ ለሰማኝ በሄድሁበትን መንገድ ከእኔ ጋር ለነበረው ለእግዚአብሔር መሠዊያን አደርጋለሁ። በእጃቸው ያሉትንም እንግዶችን አማልክት ሁሉ በጆሮአቸውም ያሉትን ጉትቾች ለያዕቆብ ሰጡት። ያዕቆብም በሴኬም አጠገብ ካለችው የአድባር ዛፍ በታች ቀበራቸው። ተነስተውም ሄዱ። የእግዚአብሔርን ፍርሃት በዙሪያቸው ባሉት ከተሞች ሁሉ ወደቀ። የያዕቆብንም ልጆች ለማሳደድ አልተከተሏቸውም። እግዚአብሔር ስለን እዚህ ስፍራ ላይ ያዕቆብን እግዚአብሔር ስናገረው ወደ ቤቴል ውጣ አለው። ቤቴል ያዕቆብ ከእግዚአብሔር ጋር ከዚህ ምዕራፍ ቀደም ብሎ ባሉ ክፍሎች ስንመለከት በተለይም ከአባቱና ከእናቱ ቤት እዚህ ጋር እንደምናገረው ከወንድሙ ከዔሳው ፊት ሸሽቶ በወጣ ጊዜ በዘፍጥረት ምዕራፍ 28 ላይ በምንመለከትበት ቦታ ላይ እግዚአብሔር ያዕቆብን ሲገናኘው እንመለከታለን። ያዕቆብ በዱር ውስጥ ተኝቶ፣ ያዕቆብ በጫካ ውስጥ ተኝቶ፣ ብቻውን ተኝቶ ድንጋይ ተንተርሶ ባለበት በዛ ሌሊት እግዚአብሔር ተገልጦ ለያዕቆብ ያለው ነገር ኪዳንም የገባለት ነገር ነበረ። ይህን የተኛህበትን ስፍራ እሰጥሃለሁ፣ ወደዚህ ስፍራ ደግሞ ከዚህ ከምትሄድበት መንገድ እመልሳለሁ እና ይህን ስፍራ ደግሞ ለአንተ ለዘሬ እሰጥሃለሁ፣ የነገርህን ሁሉ እስካደርግልህ ድረስ አልተውህምና ብሎት ነበር።
ስለዚህ ዛሬ እግዚአብሔር ወደዛ ስፍራ ነው ውጣ የብሎ ያለ። ያዕቆብ ግን ሌላ ስፍራ ተቀምጦ ነበር። ሌላ ቦታ እየመጣ ነበረ። ከሶርያ ምድር ወጥቷል። 20 ዓመት ከተገዛበት አገር ከባርነት ቤት ላባም 10 ጊዜ ደሞዙን እየለዋወጠ ያሰቃየው ከነበረበት ከዛ ስፍራ እግዚአብሔር ውጣ ወደ አባቴ ቤት ሂድ ብሎ ወጥቶ ነበር። ነገር ግን መንገድ ላይ መድረስ የሚገባው ቦታ ላይ ሳይደርስ መንገድ ላይ ተቀምጦ ነበርና ቸሩ እግዚአብሔር ሩህሩህ እግዚአብሔር በእውነት በቸርነቱ በምህረቱ ለያዕቆብ ተገለጠለትና ተነስተህ ወደ ቤቴ ውጣ በዛ ኑር ብሎ እግዚአብሔር ሲመጣ እንመለከታለን። ዛሬ እግዚአብሔር ይምጣልን ነው በተኛንበት ስፍራ በተቀመጥንበት ስፍራ ያዕቆብ መከራ እየበላ ነበረ። በኋላ እንመለከታለን። በዚህ ስፍራ ላይ በመሆኑ ምክንያት እግዚአብሔር ወዳለው ስፍራ ባለመድረሱ ምክንያት ብዙ ጭንቅ፣ ብዙ ፍርሃት፣ ብዙ ስጋት፣ ብዙ ድንጋጤ በያዕቆብ ላይ የወደቀበት ጊዜ ነበረ። ይሄ የእግዚአብሔር ቃል የሚመጣለት የነበረው ተነስተህ ወደ ቤቴ ውጣ። አሁንም አዲሱ መደበኛ ትርጉሙ ላይ ተነስና ወደ ቤቴ ውጣ፣ እዚያም ተቀመጥ፣ በዛም ደግሞ ከወንድም ፊት በሸሸ ጊዜ ለተገለጠልኝ ለእግዚአብሔር መሠዊያን አድርግ ይለዋል። ከዛም ያዕቆብ ለቤተሰቡ ይሄን ድምፅ ከእግዚአብሔር ከሰማ በኋላ ለቤተሰቡ ምንድነው ብለው በእናንተ ዘንድ ያሉትን እንግዶችን ባዕዳን አማልክት አስወግዱ፣ ሰውነታችሁንም አንሱ፣ ልብሳችሁንም ለውጡ፣ ተነስተን ወደ ቤቴል እንውጣ። በዚያም በመከራዬ ጊዜ ለሰማኝ በሄድሁበትም መንገድ ለረዳኝ ለእግዚአብሔር መሠዊያውን አደርጋለሁ። መሠዊያ የሚደረግበት ቦታ አለ። የትም ቦታ መሠዊያ አይደረግም ማለት ከመስዋዕት በፊት በኋላ የምናነሳው ቃል አለ። ከመስዋዕት በፊት መታዘዝ ይቀድማል። እግዚአብሔርን መታዘዝ፣ እግዚአብሔርን መስማት፣ እግዚአብሔርን ማዳመጥ በዚህ ስፍራ እንመለከታለን። አንድ ከዚህ ምዕራፍ ቀደም ብሎ ባለው ምዕራፍ 33 ላይ ያዕቆብ መስዋዕትን አድርጎ ነበር፣ ግን ያለ ትእዛዝ እግዚአብሔርን ያለ መታዘዝ የሚደረግን መስዋዕት እግዚአብሔር አይቆጥርለትም። ስለዚህ ሄደ ቤቴል ውጣና በዛ ለተገለጠልኝ ለእግዚአብሔር መሠዊያ አድርግ ብሎ ያለው እግዚአብሔር ራሱ ነው። ስለዚህም ያዕቆብ ቤተሰቡን ምን ይላል? ባዕዳን አማልክትን አስወግዱ። ባዕድ አማልክት ነበረው ማለት ነው። ከያዕቆብ ጋር ከሶርያ ምድር ተይዞ የመጣ ታስታውሳላችሁ። ከሶርያ በሚወጡበት ጊዜ ራሔል የአባቷን አምላክ ወይም ቴራፊም አሰርቃ ነበር። ስለዚህ ተከትሎ ላባ ራሱ ከ7 ቀን በኋላ እንኳን ደርሶ ነበርና ድንኳኖቻቸውን ሁሉ ሲፈትሽ ወደ ራሔል ድንኳን በሚገባበት ጊዜ ላዩ ላይ ተቀመጠችበትና በሴቶች የሚደርስ ወግ ደርሶብኛልና ስላልተነሳው አትቆጣብኝ ብላ ሸውዳ ማለት አታላ በአማልክቱ ላይ ተቀምጣ የሰወረችው አምላክ ነበርና ዛሬ ያዕቆብ የእግዚአብሔር ድምፅ በመጣለት ጊዜ ባዕዳንን አማልክት ከእናንተ አስወግዱ ብሎ ቤተሰቡን ይጠይቃቸዋል። ስለዚህ ቤተሰቡ በሙሉ ምንድነው ያደረገው? ባዕዳን አማልክትን ሰብስቦ የጆሮ ጉትቻዎቻቸውንም አውልቀው ለያዕቆብ ሰጡት። ያዕቆብም ወስዶ ሴኬም አጠገብ ካለው ዋርካ ስር ቀበራቸው ይላል። ዛሬ መቀበር ያለበት ነገር ይቀበል። ያዕቆብ ይዞት መጥቶ ነበር ከሶርያ ምድር ከባዕድ ሀገር የላባን ጣዖት፣ እንደገና ደግሞ የሚገርመን ጉትቻዎቻቸውንም ይላል። የጆሮ ጉትቻ በጣም ነው የገረመኝ። አሁን ጉትቻ ከጣዖት ጋር ከአምላክ ጋር ምን ያገናኘዋል ብለን እንል ይሆናል። ነገር ግን እንደገባኝ እንደተረዳሁት ያ ጣዖት ከተሰራበት ዕቃ ወይ ደግሞ ከእሱ ጋር ግንኙነት ባለ መልክ የተሰራ ነገር እንደሆነ ያሰቡ ነው። ስለዚህ ጉትቾቻቸው ሁሉ ከጆሮአቸው አውጥተው አውልቀው ለያዕቆብ ሰጡና ያዕቆብ ያን ሰብስቦ ሴኬም አጠገብ ባለው ዋርካ ስር ቀበራቸው ይልና ከቀበሩ በኋላ መውጣት ሲጀምሩ ያንን ቦታ ለቀው ሄዱ። እግዚአብሔርን በዙሪያቸው በነበሩት ከተሞች ሁሉ ላይ
ፍርሃትና ድንጋጤ ስለለቀቀባቸው ያሳደዳቸውም አልነበረም። ዛሬ ማንም ሳያሳድደን መውጣት እንዲሆንልን አስቀድመን ለመሳደድ ወይ ደግሞ ለመከራችን ምክንያት የሆኑ ነገሮችን አውልቀን ከኛ ለይተን መጣል አለብን። ያዕቆብ ይህን ከጣለና ከቀበረ በኋላ የሚያሳድዷቸው አልነበራቸውም እና ምንድነው እንዳያሳድዱ ያደረገው? የእግዚአብሔር ፍርሃት በዙሪያቸው ባሉ ከተሞች ሁሉ ወድቆ ነበር። እንዴት ነው የእግዚአብሔር ፍርሃት በዚህ ስፍራ የወደቀው ብዬ ስመለከተው የገባኝ ነገር ያዕቆብ ከእግዚአብሔር ጋር ሲታረቅ፣ ያዕቆብ ከእግዚአብሔር ጋር መስማማት ሲጀምር፣ ያዕቆብ እግዚአብሔርን ታዞ እርምጃ መውሰድ ሲጀምር ድንጋጤ ነበረበት። በእርሱ ላይ ራሱ ላይ ፍርሃት ነበረበት። ምክንያቱም የተሰራ ተንኮል ነበረ፣ የተሰራ ግፍ ነበረ። ምዕራፍ 34 ላይ እንደምንመለከተው ስለዚህ ከተሞቹ ሁሉ ይነሱብኛል ብሎ ያዕቆብ ፍርሃት ውስጥ ገብቶ ነበር። እግዚአብሔር ግን ነገርን ገለበጠና ያዕቆብ ላይ የነበረው ፍርሃት ሰዎቹ ላይ ሆነ፣ ከተማው ላይ ሆነ። ከእግዚአብሔር ጋር ስንታረቅ፣ ከእግዚአብሔር ጋር ስንስማማ እንዲህ ነው የሚሆንልን። የሚያስደነግጡ ራሳቸው ይደነግጣል፣ የሚያሳድዱ ይሰደዳል። ለምን? ተዋጊው እግዚአብሔር ይሆናል። ስለኛ የሚዋጋልን፣ ስለኛ ነገርን የሚቀይር እግዚአብሔር ራሱ ዳኛ፣ እግዚአብሔር ራሱ ጠበቃችን፣ አለቃችን እግዚአብሔር ራሱ ስለሚሆን እነዛ ሊያባሩን ወይ ደግሞ ሊያስፈሩን የነበሩ ራሳቸው ድንጋጤ ውስጥ ይገባሉ። ቁጥር 5 ላይ እዚህ ክፍል ላይ እንደምንመለከተው በዙሪያቸው በነበሩ ከተሞች ሁሉ ላይ ፍርሃትና ድንጋጤ የተለቀቀባቸው ያሳደዳቸውም ያልነበረው እግዚአብሔር ነገርን ስለገለበጠላቸው ነው። ፍርሃቱ በያዕቆብና በቤተሰቡ፣ ድንጋጤው በያዕቆብና በቤተሰቡ ነበረ። ነገር ግን በዛ ቅጽበት በፍርሃት ውስጥ ባለበት በዛ ጊዜ እግዚአብሔር ተገለጠለትና መድኃኒት የሚሆነውን መፍትሄ የሚሆነውን ነገር ሲሰጠው ያዕቆብ ጋር እረፍት ሆነ፣ ጠላቶች ጋር ግን ፍርሃት ሆነ፣ ድንጋጤ ሆነ፣ ነገር ተገለበጠ። አስቴር መጽሐፍ ላይ እንደምንመለከተው ጠላቶቻቸው በአይሁድ ላይ ሊሰለጥኑ በነበረው በዛ ቀን አስቴር ወደ ንጉሡ ስለገባች አይሁድ በጠላቶቻቸው ላይ ይሰለጥኑ ዘንድ ነገሩ ተገለበጠ ይላል። ነገር ይገለበጣል ከእግዚአብሔር ጋር ስንስማማ፣ ከእግዚአብሔር ጋር አንድ ስለሆን እግዚአብሔርን ስንታዘዝ ነገር ይገለበጣል እና አሁንም ከእግዚአብሔር ጋር ተስማማ፣ ሰላም ይኑር፣ በዛ በጎነት ታያለን። ከእግዚአብሔር ጋር መስማማት ይሁንልን። ይሄ ነገር ከመሆኑ በፊት በምንመለከተው ክፍል ላይ በተለይ ምዕራፍ 34 ላይ ታላቅ ፍርሃትና ድንጋጤ፣ ጭንቀትና ስጋት በያዕቆብ ላይ ወድቆ ነበር። በመጽሐፍ ቅዱስ ላይ ከዚህኛው ክፍል ወደ ኋላ ተመልሰን የምንመለከተውን ምዕራፍ 34ን ዘፍጥረት 34ን የመጽሐፍ ቅዱስ ማብራሪያዎች አንዳንድ ማብራሪያዎችን ስንመለከት ምንድን ነው ብለው እናም በኋላ ራስን ተመለከት የእግዚአብሔር ስም ያልነበረበት ምዕራፍ አሳልፎ ነበር ያዕቆብ 34 ላይ ምንም የእግዚአብሔር ስም የለበትም አንድም ስፍራ ላይ እና ፈጽሞ የእግዚአብሔር ስም ያልነበረበት ምዕራፍ የእግዚአብሔር ስም ምዕራፍ 33 ላይ አልቆ ምዕራፍ 38 ላይ ነው የሚጀምረው። እንደምን እንዳነበብነው 35 ሲጀምር እግዚአብሔርን ያዕቆብ አለው ይላል። 34 ላይ ግን ምንም እግዚአብሔር የሚል ነገር የእግዚአብሔርን ስም አናገኝም። ይሄ የእግዚአብሔር ስም የሌለበት ይሄ አስጸያፊ ወደ አስከፊ ምዕራፍ ነው። ኮሜንታሪ በጣም አስከፊ የሆነ ምዕራፍ ነውና በዛ ምዕራፍ ላይ ያዕቆብ በዚህ ምዕራፍ በደረሰበት በዚህ ሁሉ መከራ የራሱ አስተዋጽኦ ነበረ። ምዕራፍ 34 የእግዚአብሔር ስም የሌለበት ያዕቆብ በመከራ የሚያልፍበት በብዙ ነገር የሚጨነቅበት ፍርሃት ውስጥ ድንጋጤ ውስጥ የሚገባበት ይሄ ምዕራፍ 34 በሕይወቱ እንዲሆን የያዕቆብ አስተዋጽኦ ራሱ ነበረው። ለምን? እግዚአብሔር ባለው ስፍራ ላይ ሳይደርስ መንገድ ላይ በመሆኑ ምክንያት ዘፍጥረት 33 ቁጥር
2:20 ያለውን ክፍል በምንመለከትበት ጊዜ 13 እስከ 12 እስከ 20 እርሱ ማለት ኤሳው ነው። እርሱ ተነሳና እንሂድ እኔም በፊት እሄዳለሁ አለ። እርሱ አለው ጌታዬ ልጆቹ ደካሞች እንደሆኑ ታውቃለህ፣ በጎቹና ላሞቹም ግልገሎቻቸውን ያጠባሉ። ሰዎችም አንድ ቀን ለችኮላ በደረሳቸው እንደሆነ ከብቶች ሁሉ ይሞታሉ። ጌታዬ በባሪያው ፊት ቀድሞ ይለፍ፣ እኔም ወደ ዘይት ከጌታዬ ዘንድ እስክደርስ ድረስ ከፊል ባሉት በእንስሳቱ እርምጃና በሕፃናቱ እርምጃ መጠን በዝግታ እከተልሃለሁ። ስለዚህ እንመለከታለን ያዕቆብ በዚህ ስፍራ ከኤሳው ጋር የነበረውን ግንኙነት ወይ ከኤሳው ጋር ለመገናኘት ምን ያክል ምጥ እንደነበረው ከኋላ ባሉ ክፍሎች ይናገራል። ያዕቆብ የኤሳውን ፊት ለማየት በጣም በፍርሃት በድንጋጤ ነበረ። እንደምታስታውሱት እንደው ኤሳው ከፊት ለፊት ሲመጣ በቃ ከጭንቀቱ የተነሳ ልጆቹን ሁሉ ከብቶችን፣ እንስሶችን ሁሉ ከፋፍሎ ደረጃ በደረጃ ያደርግ ነበር። ቤተሰቡን ሁሉ በቃ አደጋ በደርሰው ከፊት ያሉትን ሊያና ልጆቹን ከፊት አደረገ። ቀጥሎ ደግሞ ማነው የሁለቱ የሰራተኛ ልጆችን ከባላና ከዘለፋ ከሁለቱ ሰራተኞች የተወለዱ ልጆችን ከመጀመሪያ ያደረገ። ቀጥሎ ደግሞ ሊያና የሊያን ልጆች ከዛ ራሔልንና ዮሴፍን እንዲህ ደረጃ አለ። በቃ ከፊት የመጣው ሁሉ እሱ ካፋፋ ሌላው ተቆልኛል። እንዲህ ያለ እንደዚህ ሰዎችን በፊት አጥቆ እሱ ደግሞ ከፊት ለፊታቸው ወጥቶ ኤሳው ጋር እስከሚደርስ ድረስ 7 ጊዜ ወጥቶ ይሰግድለት ነበር ይላል። ምን ያክል እንደፈራ ይታያል። ለወንድሙ እንደውም ታላቅና ታናሽም መንታ ናቸው። ቀድሞ ያለው በመወለዱ ብቻ እና እሱ የሄደበትን መንገድ የማታለሉን ነገር የማጭበርበሩን ነገር በማድረጉ ምክንያት በደረሰበት ነገር ምክንያት በልብ ፍርሃት ውስጥ ገብቶ ነበር እና የሚገርመው ኤሳው ራሱ ሲመጣ በጣም የሚያስደንቅ ነው። ሊቀበለው መልእክተኛ በላከ ጊዜ ኤሳው ይመጣ ነበርና ከኤሳው ጋር 400 ሰዎች አብረውት ነበሩ ይላል። እሱ ራሱ አንድ መንግስት ነው በራሱ 400 ሰዎች 400 ሰራዊት አባላት ያሉት ምናልባት መከላከያ ምን እንደሚባል የሆነ አንድ ክፍለ ጦር አይነት ነገር ነው እንግዲህ ይዘው የመጣው ለመቀበል እና ኤሳው ወንድሙን ለመቀበል ሲነሳ 400 ሰዎች ከአካባቢው ያጅቡት ነበር። ይሄ ኤሳው ግን ከያዕቆብ ባነሰ በረከት በቃ ባለቀ በረከት በይስሐቅ የተባረከ ነው። አስቀድሞ በረከቱን የተቀበለው ያዕቆብ ነው። ኤሳው ግን በቃ ለነስ በረከት አልቀራልኝ ምን ብሎ ስለው በቃ በኋላ በቃ አንተን ያንን ጌታ አድርገዋለሁ ግን በቃ ብሎ ጥቂት በረከት የባረከው ሰው ሆኖ እንደዚህ ሰርቶ ነበር፣ እንደዚህ አድርጎ ነበር እና ስለዚህ ይሄ ሁሉ ያስፈራው ነበርና በኋላ እንደምንም ከተገናኙና ከተላቀሱ አንድ ላይ ተቃቅፈው ከተላቀሱና ከተገናኙ በኋላ ኤሳው ምን ይለዋል? በቃ እንግዲህ ወንድሜ አብረን እንሂድ ብሎ ሲለው ምን ይላል ያዕቆብ? አይ ጌታዬ ሆይ ከብቶቹ ደካሞች ናቸው፣ የሚያጠቡ አሉ፣ ጥገቶች አሉ እና በፍጥነት ብንነዳ ይሞቱብኛል። ስለዚህ ጌታዬ ከፊት ሂድና እኔ ደግሞ በእንስሳቱ ፍጥነት ልከተል፣ ቀስ ብዬ እያዘጋሁ ልምጣ። ምክንያት ሰዎች ፈጥሮ ነው እንጂ አይመጣም። ሁልጊዜ የማታለል ነገሩ ዛሬም አለቀቀው። ምክንያቱም ኤሳው ጋር ያለው ፍርሃት አሁንም አለቀቀው። ስለዚህ እንዲህ ካለው በኋላ ኤሳው መልሶ ምን ይላል? አይ እንግዲያስ ከኔ ጋር ካሉ ሰዎች ከፍዬ ጥቂት ሰው ላይ ተነስተኝ ብሎ ስለው አይ እንደዚህም አይሁን፣ የጌታን ፊት ካየው ይበቃኛል፣ ከቶ ምን ያደርጋል? አንተ ሂድና እኔ እከተልሃለሁ እንዲህ ብሎ ኤሳውን አታለው ወይ ደግሞ አሁንም ኤሳውን ዋሽቶ ሸኘውና እሱ ግን ባልተፈቀደ ስፍራ ወይ ደግሞ እንዲያደርግ እግዚአብሔር ባላለው ቦታ ሲቀመጥ እንመለከታለን። የተቀመጠው ሴኬም በሚል ስፍራ፣ ሴኬም በሚል ቦታ እዛ ስፍራ ላይ የተቀመጠ አክቹዋሊ ሴኬም የቦታም ስም ነው። እንደገና ደግሞ በኋላ 34 ላይ የምናያቸው የሴኬም
ልጅ ነው ያዕቆብን ልጅ የደፈረው የአካባቢው አለቃም ሰው ነበረና እዛ ስፍራ ላይ ሲቀረጥ እንመለከታለን። በሌላ ስፍራ ባልተባለ ስፍራ እግዚአብሔር ጋር ኪዳን ወዳለው እግዚአብሔር ከሶርያ ምድር ሲወጣ ተነስተህ ወደ አባቴ ሀገር ወደ ተወለድህባት ምድር ሂድ ነበር ያለው። ያዕቆብ ግን መንገድ ላይ ሲቀመጥ እንመለከታለን። ከዚህ የተነሳ ቅድም እንዳልከው የምዕራፍ 34 የእግዚአብሔር ስም የሌለበት ምዕራፍ በያዕቆብ ሕይወት ላይ ሊከናወን በያዕቆብ ሕይወት ላይ ሊደረግ ግድ ሆነ። 31 ቁጥሮች ባሉት በዚህ ምዕራፍ የተጠረቀው ክስተት ሊከናወን የወሰደው ጊዜ አጭር እንዳልሆነ መገመት አያቅትም። በቁጥር 17 እንደምናየው በዚህ ስፍራ ላይ ለመቀመጥ ያደረጋቸው ነገሮች አሉ። ምንድን ነው ያደረገው? መኖሪያ ቤት በዛ ስፍራ ይሰራ ነበር። ድንኳኖች ይተክል ነበር። ለከብቶቻቸው ዳስ ይሰራ ነበር። እንግዲህ ከብቶቹ በጣም ብዙ ናቸው። ባለፉት ጊዜያት እንደተመለከትነው ለኤሳው ራሱ ስጦታ ያወጣው ከብቶችን ስንገማምር 580 የሚሆኑ ከብቶች፣ በጎች፣ ላሞች፣ ግመሎች፣ አህዮች ይህን ያክል ከብቶች ነበሩ ለኤሳው ስጦታ የሰጠው። የራሱ እንግዲህ የዛ ብዙ እጥፍ ሊሆን እንደሚችል እገምታለሁና ለዛ ሁሉ ከብት የሚሆን ዳስ ይጥል ነበር። መኖሪያ ቤት ይሰራ ነበር። ሌላ ነገር ድንኳን ይተክል ነበር። ያ ብቻ አይደለም። የእርሻ ቦታ ሁሉ ከኤሞር ልጅ ከሴኬም ከኤሞር ቤተሰብ የእርሻ ቦታ ሁሉ ይከራይ ነበርና ይህ ሁሉ ሊሆን ቀላል ጊዜ አይደለም። በዚህ ጊዜ ነው እንግዲህ እግዚአብሔር የሌለበት ምዕራፍ 34 በእርሱ ሕይወት ላይ የተጻፈ የነበረው። ስለዚህም እንዲህ አድርጎ ያዕቆብ በዚህ እግዚአብሔር ባላለው ቦታ የኪዳኑ ስፍራ ባልሆነ ወደ ቤተል ሳይደርስ መንገድ ላይ በማለፉ ምክንያት የደረሰበትን 4 ነገሮችን እንመለከታለን። ያዕቆብ በዚህ እግዚአብሔር ባላለው ስፍራ በመቀመጡ ምክንያት ምን ደረሰበት የሚለውን ጥያቄ ለመመለስ ከመጽሐፍ ቅዱስ እንመለከት 4 ነገሮችን እንመለከታለን። ስለዚህ እነዚህ ነገሮችን በምንመለከትበት ጊዜ ከራሳችን ሕይወት ጋር እያነሳሰርን የምናየው ነገር ይኖራል። ያዕቆብ በዚህ እግዚአብሔር ባላለው ስፍራ በሚቀመጥበት ጊዜ ምንድን ነው ያደረገው? ለሚቀመጥበት ስፍራ 100 በጎች ዋጋ ይከፍላል። ምዕራፍ 33 መጨረሻ ላይ እንደምንመለከተው ቁጥር 18 ወይም ከ17 ጀምሮ ባለው ቁጥር እንደዚህ ይላል። ያዕቆብ ግን ወደ ሱኮት ሄደ፣ በዚያም ለእርሱ ቤትን ሠራ፣ ለከብቶችም ዳሶችን አደረገ። ስለዚህ የዚያን ቦታ ስም ሱኮት ብሎ ጠራው። ያዕቆብ ከሁለት ወንዞች መካከል በተመለሰ ጊዜ በከነዓን ምድር ወዳለችው ወደ ሴኬም ከተማ በደህንነት መጣ። በከተማይቱ ፊት ሰፈረ። ድንኳንም ተክሎበት የነበረውን የእርሻውን ክፍል ከሴኬም አባት ከኤሞር ልጆች በ100 በጎች ገዛው። በዚያም መሠዊያውን አቆመ። ያም ኤልቤቴል ኤሎሄ እስራኤል ብሎ ጠራው። ኤሎሄ እስራኤል ብሎ ጠራው። የት? ሴኬም። ሂድ የተባለው የት ነው? ቤቴል። በዛ ስፍራ በሚቀመጥበት ጊዜ ምንድን ነው ያደረገው? ከብቶችን አውጥቶ 100 በጎችን አውጥቶ ስፍራ ቦታ ገዛ። የእርሻ ቦታ ቤትን ሰራ፣ ዳሶችን አደረገ፣ ድንኳን ተከለ፣ ስፍራ ነገር መንደር ነገር አደረገና እዛ ስፍራ ይቀመጥ ነበር። በቃ መኖሪያ እዚህ ነው፣ ቦታ እዚህ ነው ብሎ ነው ከብት ገዝቶ ማነው ስፍራ ገዝቶ የቀደመው ትርጉም በጎችን ይላል። 100 በጎችን ሰጥቶ እንደገዛ ነው ብሎ አዲሱ ትርጉም ግን ጥሬ ብር ይላል። እና ስለዚህ ጥሬ ብር ማለት እንግዲህ ያለ ከሶሪያ ተነስቶ ወደ ተስፋ ምድር እስከሚሄድ ድረስ አገራትን አቋርጦ ነው የሚሄደው ያለ። የተወሰነ ቦታ ከአንድ መንግስት ወደ ሌላ መንግስት ግዛት ነው የሚሄደው ያለ። በዚህ ጊዜ እንግዲህ ሊሆን የሚችል ጥሬ ገንዘብ እንኳን ቢሆን እንደ ዛሬ ዶላር አይነት የትም ደርሶ መመንዘር የሚችል እና ቀላል ገንዘብ አይደለም ይዞት የወጣው። ባይዘው ቅድም ስናገር እንዳነሳው ቡትቶችን እና ሌሎች ጣዖታትን ሲቀብሩ ብሩን ግን አልቀበሩም።
ለምን ከጣዖት ጋር የሚገናኘው ነገር ያን ስላልነበረ ነው። ከብቶቻቸው የሌሎቻቸው ከጣዖቱ ጋር የሚገናኙ አልነበሩ። ጣዖት ጋር የሚገናኙትን ነው ያስወገዱት። ስለዚህ በዚህ ስፍራ ላይ ያዕቆብ ይህን ዋጋ ከፍሎ በዚህ ስፍራ ሲቀመጥ እንመለከታለን። እግዚአብሔር ባላለው ቦታ፣ እግዚአብሔር ባልፈቀደው ቦታ በሚቀመጥበት ጊዜ ዋጋ መክፈላል። ስለዚህ በእኛም ቢሆን እግዚአብሔር ወዳለን ስፍራ ሳንደርስ በፈለግነው ወይ ደግሞ ለሌሎች ነገሮች ምቹ መስሎ በታየን ቦታ በምንቀመጥበት ጊዜ ዋጋ መክፈላለን፣ አላስፈላጊ ዋጋ። አንድ ጊዜ መጽሐፍ ቅዱስ ላይ እንደምንመለከተው ዮናስን እግዚአብሔር ወደ ነነዌ ሂድ እና እዛ ጋር ያሉ ሕዝብ ተናገር ብሎ በላከው ጊዜ ምን ይላል መጽሐፍ ቅዱስ? ዮናስ ወደ ነነዌ መሄድ አልፈለገም። ስለዚህ ወደ የት ነበር? ወደ ተርሰስ ለመሄድ ፈልጎ ወደ ተርሰስ በሚሄደው መርከብ ዋጋ ቆርጦ ገባ ይላል። ዋጋ ከፍሎ ወደ ተርሰስ ወደ ታዘዘ ስፍራ ሲሄድ ዋጋ ከፍሎ ገባና በኋላ ያ ነገር ከደረሰበት በአሳ ነባሪ ሆድ ካደረ ከእግዚአብሔር ጋር ሊሳቅ ከገባ በኋላ መልሶ ምን ይላል መጽሐፍ ቅዱስ? እግዚአብሔር አሳ ነባሪውን ሲያዘው አሳ ነባሪ የተፋው ይላል፣ በየብስ ላይ ተፋው ይላል። የተጓዘው መጀመሪያ መርከብ ላይ ነው ዋጋ ከፍሎ። በሁለተኛ ግን ወደ እግዚአብሔር በንስሐ ሲመለስ ምንም ሳይከፍል እንደገና መርከብ ሳያስፈልግ እንደገና ዋጋ መክፈል ሳያስፈልግ በየብስ ላይ አሳ ነባሪውን ተፋውና ከዛ የተላከውን ነገር ሲያደርግ እንመለከታለን። እግዚአብሔርን ስንታዘዝ እንደዚህ ዋጋ ሳንከፍል እንሄዳለን። ነገር ግን ባለመታዘዝ በምንሄድበት ጊዜ አላስፈላጊ ዋጋ እንከፍላለን። ዮናስ በዚህ ስፍራ አላስፈላጊ ዋጋ ከፍሎ ነበር። ያዕቆብም በዚህ በሚቀመጥበት ጊዜ አላስፈላጊ ዋጋ ሲከፍል እንመለከታለን። ስለዚህም ያዕቆብ እግዚአብሔር ወዳለው ስፍራ ሳይደርስ መንገድ ላይ በማደሩ ምክንያት እንዲህ አይነት ዋጋ ሲከፍል እንመለከታለን። ከዛ ሌላ ያዕቆብ የደረሰበት ሁለተኛው ነገር ምንድን ነው? ምዕራፍ 34 ላይ ገና ሲጀምር የምናገረው ለያዕቆብ የወለደችለት የልያ ልጅ ዲናም የዛን አገር ሴቶች ልጆችን ለማየት ወጣች። የአገሩ አለቃ የኤልያብ ሰው የኤሞር ልጅ ሴኬም አያት፣ ወሰዳትም፣ ከእርሷም ጋር ተኛ፣ አስነወራትም። ያዕቆብ እግዚአብሔር ባለው ቦታ በመቀመጡ ምክንያት የደረሰበት ሌላ ነገር ልጁ ዲና በዛ ስፍራ ስትደፈር እንመለከታለን። እዛ ስፍራ መሆኑ ለያዕቆብ በያዕቆብ ውስጥ ለደረሰው ውርደት ለደረሰው ለዚህ አስነዋሪ ነገር ምክንያት ሆነ። ስናነብ እንደምንለው የዲና ልጅ ማነው? የሊያ ልጅ ዲና የአካባቢው ሴቶች ልጆችን ለማየት ወጣች ይላል። ወንድ ፈልጋ አይደለም ልጅቱ የወጣችው፣ ሴቶች ልጆችን ምናልባት አለባበሳቸው ሊሆን ይችላል፣ ጸጉር አሰሌላ ሌላ ነገር ሊሆን ይችላል። ያንን ለማየት ነበር የወጣችው። ግን አደጋ ደረሰባት። አደጋ ለመድረሱ ምክንያት ግን ምንድን ነው? ያዕቆብ እግዚአብሔር ባላለው ስፍራ መቀመጡ የልጅቱ ጥፋት አይደለም። እና ያዕቆብ እግዚአብሔር ባላለው ስፍራ በመቀመጡ ምክንያት ቤቱ ውስጥ እንዲህ አይነት አደጋ፣ ይህ በእስራኤል የማይደረግ ፈጽሞ ለእስራኤል ውርደት የሆነ ፈጽሞ በቃ በኋላ ልጆቹ የሚወስዱትን እርምጃ ሁሉ እንመለከታለን። በጣም ጸያፍ የሆነ በጣም አስቀያሚ የሆነ ነገር ነው የደረሰበት። ለምን? ያለ እግዚአብሔር ትእዛዝ ወይ ደግሞ እግዚአብሔር ያላለው ወዳለው ቦታ ሳይደርስ መንገድ ለመቀመጡ ምክንያት። የት ነው ዛሬ የተቀመጥነው? እግዚአብሔር ባለው ስፍራ ነው ወይስ ደግሞ መንገድ ላይ ነው ያለ ነው? አንድ ጊዜ ምናልባት ታውቁ ይሆናል 4 ኪሎ አሁን ማንሱ ይሄ አብሮት መጽሐፍት ቤት የሆነ አካባቢ ባሻው ወልደ ችሎት የሚባል ሰፈር አለ። ባሻው ወልደ ችሎት እዛ አካባቢ ቆርጣለ እንትን አለ። ደግሞ አካባቢው በጣም እንትን ያለ ነው፣ የወረደ ነው። በጣም አስቀያሚ የሆነ ሰፈር። እዛ ሰፈር ይኖር ነበረ ከዲሂቴ ጋር ወደ ትዳር ለምሳሌ ገባ በፊት እና እዛ ቦታ ላይ ያለው እግዚአብሔር ይሄን ቃል ሰጠኝ። ምክንያቱም ማታ ማታ ሳይ በየበረንዳው በየበሩ ላይ ሴቶች ልጆች ሁሉ ወጥተው ይቆማሉ። ለካ
የሰተኛ አዳሪዎች ሰፈር ነበረ። ግን በቤት ችግር ምክንያት እዛ ሌለው ነበርና ይህን ቃል ጌታ ሰጠኝ። በኋላ ይሄ አብረኛለች አንድ ነገር እሷ ላይ እዛ ስፍራ ሳለች ብደርስባት ተጠያቂው ነው እግዚአብሔር በዚህ ቃል ተናገረኝና ወዲያው እግዚአብሔር ፊት ማንባት ጀመርኩና እግዚአብሔር ሌላ ቤት ሰጠኝና በአንድ ወር ውስጥ ከዛ ስፍራ ወጣሁ። ዛሬ ይሄ ቃል ያወጣቸዋል። ምናልባት አስፈላጊ ባልሆነ ቦታ በቃ ከባድ በሆነ የማይመች ከማይሙሉ ጋር በማይመች አካሄድ አትጣመዱ ይላልና ምናልባት በጎረቤት በሰፈር በማይመች ስፍራ ላይ ያለን ካለን ዛሬ እግዚአብሔር ውጡ ይለናል። ለምን ጥቃት አለ፣ እዛ ስፍራ ላይ መነካካት አለ። ስለዚህም ያዕቆብ እዛ ስፍራ በመሆኑ ምክንያት ይሄ ነገር ስደርስበት እንመለከታለን። ሶስተኛውና ያዕቆብ እዛ በመሆኑ ምክንያት የደረሰበት ነገር ልጆቹ በተለይ ስምዖንና ሌዊ በከተማው ሰዎች ላይ ከፍተኛ ጥቃት ያደርሳሉ። ምንድነው የሆነው? ይህ ነገር እንደዚህ ከሆነና ልጅቱ መጠቃት ሲደርስባት የያዕቆብ ልጆች ከብቶችን ይዘው ሩቅ ቦታ ሄደው ነበር፣ ያዕቆብ ካለበት ስፍራ። ስለዚህም ያዕቆብ ልጆቹ እስከሚመጡ ድረስ ይሄ ነገር ተከስቶ ነገሩንም ሰማና ዝም ብሎ ተቀምጦ ነበር። ዝም ብሎ ተቀምጦ ባለበት እያለ ልጆቹ ደግሞ እዛ እያሉ ይህን ወሬ ሰሙ። ስለዚህም ተነስቶ ይመጡ ነበርና በሚመጡበት ጊዜ ይሄ ጥቃትን ያደረሰው የኤሞር ልጅ ሴኬም አባቱን አማክሮ እኔን አጋባኝ ከዚች ልጅ ጋር በእሷ ፍቅር ተነድፌያለሁ፣ ልቤ በእሷ ፍቅር ተነድፏልና ስለዚህ አጋባኝ ብሎ አባቱን ሲጠይቀው አባቱ መጥቶ ለያዕቆብና ለልያ ማነው ለልጅቱ ወንድሞች ለዲና ወንድሞች እንዲህ ብለው ይናገራሉ። ልጃችን በልጃችሁ ፍቅር ተነድፏል ልቡ። ስለዚህ ይህችን ልጅ ለልጃችን ምስት ትሆን ዘንድ ስጡ፣ እኛም ደግሞ ከእናንተ ጋር የጋብቻ ልውውጥ እናደርጋለን። የእኛም ሴቶች ልጆችን ተቀበሉ ለወንዶ ልጆቻችሁ፣ የእናንተም ሴቶች ልጆች ለወንዶ ልጆቻችን ስጡ፣ አብረን እንሆናለን የሚል ነገር ይዘው ይመጣሉ። ይህን ይዘው በሚመጡበት ጊዜ የያዕቆብ ልጆች እነዚህ ስምዖንና ሌዊ በተንኮል ይላል መጽሐፍ ቅዱስ። በተንኮል ምን አሉ? ተንኮልን በውስጣቸው ይዘው አይ እንዲሁ ሲምፕሊ ከእናንተ ጋር እንደዚህ ልናደርግ አይገባንም፣ ምክንያቱም እኛ የግርዘት የሚባል ስርዓት አለ። ስለዚህ እናንተም ከእኛ ጋር ህብረት ለማድረግ ከቻላችሁ ከፈለጋችሁ ወንዶች ሁሉ ይገረዙና ስለዚህ ከዛ በኋላ እንደራደራለን። ሰዎቹ ምንድን ነው ያሉ? ማጫ የፈለገ ጥሎች ብንጠይቁ እኛ እንሰጣቸዋለን ብለው ሁሉ ነበር ያሉ። ግን እነዚህ በተንኮል እንዲህ አሏቸውና ይሄ ሀሳብ ለሴኬም ለዚህ ለሚያገባው ዲናን ላጠቃት ሰው ደስ አለው እና የአካባቢው አለቃ ነው። ስለዚህ ወጡና የከተማው ሰው በሙሉ ሰብስበው ምን አሉ? እነዚህ ሰዎች በእኛ መካከል ይኑሩ፣ ከእኛ ጋር ይጋቡ፣ ጥሩ ሰዎች ናቸው፣ ከብቶቻቸው ንብረታቸው ለእኛ ይሆናል፣ ከእኛም ሴቶች ልጆች እንሰጣለን፣ ከእነሱም እንቀበላለን የሚል ነገር ነገሯቸው። የከተማው ሰው ሁሉ ደስ አለው ይላል። ከኋላ ያለው ምን እንደሆነ ያላወቀም ደስ አለውና ስለዚህ ይሄን ለማድረግ ፈቀዱ። ወንዶች ሁሉ ተገረዙለት። ወንዶች ሁሉ ከተገረዙ በኋላ በሶስተኛው ቀን ይላል፣ በሶስተኛው ቀን ሁሉ በቁስሉ ላይ ባሉበት በዛ ቀን ስምዖንና ሌዊ ሰይፋቸውን ይዘው ሳይፈሩ ይላል ሳይፈሩ ገቡና ይሄን የተገረዘ ሰው ሁሉ ተገርዞ ያለው ወንድ ሁሉ ጨፈጨፉ። በጣም ከባድ ነገር። ወንድ ሁሉ ጨፈጨፉና እንደው ያ ብቻ በጨፍጨፍ ብቻ አይደለም፣ ሴኬምንና ኤሞርንም ገደሉ። ከዛ ልጃቸው እህታቸውን ከዛ ቤት ይዘው ወጡ። ያ ብቻ ሳይበቃቸው ተመልሰው ገቡና በሬሳ ላይ እየተረማመዱ ሄደው ከተማውን በሙሉ ዘረፉ፣ ሀብታቸውን በሙሉ ዘረፉ፣ ከብቶቻቸውን በሙሉ ዘረፉ። እና ይህን በማድረጋቸው ከባድ ጥቃት፣ ከባድ ጭፍጨፋ ነበር ያደረጉት። ይሄ ደግሞ አሁን ባለው ሕግ ወይ ደግሞ በዘመናዊ ሕግ ብንመለከት ሰጋል ይችላል ዓለም አቀፍ ሽብርተኝነት ተብሎ የእስር ማዘዣ ሊያስቆርጥ የሚችል ወንጀል ነበር የሰሩት።
ያዕቆብ በጣም በትልቅ ፍርሃት ላይ ሆኖ ምንድነው ብሎ ያለ 34 ቁጥር 10 ላይ ያዕቆብም ስምዖንንና ሌዊን እንዲህ አላቸው፣ በዚህ አገር በሚኖሩት በከናናውያንና በፐርዛውያን ዘንድ እንደ ጥንብ አስቆጠራችሁኝ፣ ጭንቀትም እንዲደርስብኝ አድርጋችኋል። እኛ በቁጥር አነስተኞች ነን፣ ተባብረው እነሱብኝና ቢያጠቁኝ እኔና ቤተሰቤ መጥፋታችን አይደለምን ስለን እንመለከታለን። በዚህ አገር በሚኖሩ ሰዎች ፊት እኔን እንደ ጥንብ አስቆጠራችሁኝ፣ አስጠላችሁኝ ይላል ያኛው አማርኛ። ይሄ እንደ ጥንብ አስቆጠራችሁኝ፣ እነሱ ብዙ ናቸው፣ ተባብረው ወጡ፣ እኔና ቤተሰቤ የምንደርስበት የምንገባበት የለም፣ ያጠፉናል ብሎ በዚህ ትልቅ ጭንቀት ትልቅ ፍርሃት ውስጥ ያዕቆብ የወደቀበት ጊዜ ነው። እና በዚህ ጊዜ ነው ቅድም ያለው የእግዚአብሔር ድምፅ የመጣለት በድንጋጤ በፍርሃት በቃ ሰዎቹ ያጠፉናል ብሎ ያዕቆብ ተቀብሎ በቃ የመጥፋቴ ነው ጥቂት ነኝ አንድ ቤተሰብ ነው ያዕቆብ። እነዛ አገር ናቸው፣ ከተማ ነው፣ በድቀት ሳይቀር ከተማ ነው። እና ስለዚህ እነሱ በአንድ ላይ ተባብረው ወጡ፣ እኔ መትረፊያ የለኝም አጥንቴም አይቀርም ብሎ እነዚህ አይነት ፍርሃት ውስጥ የገባበት ጊዜ ነበር። በዚህ ጭንቀት ጊዜ ነው እግዚአብሔር የመጣለት። በዚህ ፍርሃት ጊዜ ነው። በጭንቀታችሁ ጊዜ እግዚአብሔር የመጣላችሁ። በፍርሃታችሁ ጊዜ በቃ መላክ አጣበት። መፍትሄውንም አላወቀም እኮ የችግሩ መንስኤውንም አላወቀም። እግዚአብሔር ግን ለዚህ ሁሉ ምክንያቱ ምንድን ነው ብሎ እግዚአብሔር ሲነግረው ምናለ ተነስተህ ወደ ቤቴል ውጣ፣ በዚያም ኑር። እዛ ነው መስዋዕት ማቅረብ ያለብኝ፣ መስዋዕት ልሰራ የሚገባ ከወንድም ከሌላው ፊት በሸሸ ጊዜ ለተገለጠልኝ ለእግዚአብሔር መስዋዕት እዛ አድርግ እያለ እግዚአብሔር ራሱ ሊመጣለት ነበር። ያዕቆብ ግን ረሳ፣ እግዚአብሔር አልረሳው። ያዕቆብ ከእግዚአብሔር ጋር ያለው ነገር ብረሳ፣ እግዚአብሔር ግን አልረሳውምና ተነስተህ ሂድ ስለው እንመለከታለን። ሌላና አራተኛ ነገር ያዕቆብ እዛ ስፍራ ላይ በመሆኑ ምክንያት የደረሰበት አራተኛው ነገር ያው ያዕቆብ በታላቅ ጭንቀትና ስጋት ላይ ወድቆ እንመለከታለን። ቅድም እንደምንመለከተው 34:30 ላይ በትልቅ ስጋት በትልቅ ፍርሃት በትልቅ መከራ ውስጥ ገብቶ እንመለከታለን። በዚህ ጊዜ ነው እንግዲህ እግዚአብሔር ለያዕቆብ ድምፅ ያመጣለት። እግዚአብሔር ድምፅ ያመጣልን። በፈራን ጊዜ፣ በደነገጥን ጊዜ፣ መላ ባጣን ጊዜ እልፍ በሉ እያለ ውጡ እያለ እግዚአብሔር በእውነት ዛሬ ከተያዝንበት ዛሬ ከተነካካንበት ከአካባቢ ከሰፈራችን እግዚአብሔር ከማይከብርበት ነገር እንድንወጣ እግዚአብሔር ያዕቆብን እንዳለው ይበላል። ያዕቆብን እንደተናገረው ይናገረን፣ መውጣት ይሁንልን እና ያዕቆብ ይህን ነገር ተቀብሎ ሲወጣ እነዛ አስፈሪ የነበሩ ሰዎች ላይ የእግዚአብሔር ፍርሃት ወደቀባቸውና ያዕቆብን ለማሳደድ አልተከተሉም ይላል። አይከተሉንም። እግዚአብሔርን ታርቀን እግዚአብሔርን ከፊት አድርገን ከእግዚአብሔር ጋር መጓዝ ስንጀምር አይከተሉንም። ለምን? ፍርሃት ወደቀባቸዋል። ከማን የተነሳ? ከተዋጊው ከእግዚአብሔር የተነሳ ከአምላካችን ከእግዚአብሔር የተነሳ የሚዋጋልን እርሱ እግዚአብሔር ራሱ ነው። ስለዚህ ያዕቆብን እንደተናገረ ዛሬ እግዚአብሔር የሚናገረንን ነገር ማስተዋል ይሁንልን። ለያዕቆብ በተጨነቀ ጊዜ፣ በታወቀ ጊዜ፣ በሰጋ ጊዜ፣ በፈራ ጊዜ የእግዚአብሔር ድምፅ እንደመጣለት እግዚአብሔር በድምፁ ይምጣልን። ዛሬ መውጣት የሚገባን ከምንድን ነው የሚለው እንዲሁ ለማየት አንድ ሁለት ክፍሎችን እናነብና ወደ መጠቅለሉ እንመጣለን። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 14 ላይ እንዲህ የሚል ቃል አለ። መውጣት ይሁንልን። እግዚአብሔር ሁሉ ከምለን ነገር እግዚአብሔር ተለዩ ከምለን ነገር መለየት ይሁንልን። አንደኛ ቆሮንቶስ 10:14 ላይ እንደዚህ የሚል ቃል እናገኛለን። ስለዚህ ወዳጆች ሆይ ጣዖትን ከማምለክ ሽሹ፣ ልባሞች እንደመሆናችሁ እላለሁ። በምለው ነገር እናንተ ፍረዱ። የምናደርገው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን?
አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ሥጋ ነን። ሁላችን ያን አንዱን እንጀራ እንካፈላለንና በስጋ ያሉ እስራኤል ተመልከቱ፣ መስዋዕቱን የሚበሉ የመሰዊያው ማኅበረተኞች አይደሉምን? እንግዲህ ምን እላለሁ? ለጣዖት የተሰዋ ምናምን ነው እላለሁን? ወይስ ጣዖት ምናምን እንዲሆን እላለሁን? አይደለም። ነገር ግን አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። ከአጋንንት ጋር ማኅበረተኞች እንድትሆኑ አልወድም። የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉ። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉ። ወይስ ጌታን እናስቀናውን? እኛ ከእርሱ ይልቅ እንበረታለን? እንበረታለን? አንበረታለን? ስለዚህ ቁጥር 14 ላይ ስለዚህ ወዳጆች ሆይ ጣዖትን ከማምለክ ሽሹ ነው መጽሐፍ ቅዱስ የሚለን ያለ እና ከዛ ማብራሪያ ይሰጣል። ዝርዝር ነገሮችን ያስቀምጣል። እንዴት አይነት በጎረቤት በአካባቢ ከጣዖት ጋር እንዴት መነካካት እንዳለ ለቆሮንቶስ ሰዎች በሚናገረው ክፍል ጣዖትን ከማምለክ ሽሹ ነው ያለ መጽሐፍ ቅዱስ። ሽሹ የሚለን የተወሰኑ ነገሮችን ከዝሙት ሽሹ ይላል። ጣዖትን ከማምለክ ሽሹ ይላል። ከዲያብሎስ እንኳን ሽሹ አይልም። ተቃወሙትና እርሱ ራሱ ከእናንተ ይሸሻል ነው ያለ። ጣዖት ግን እንዴት ሊለክፈን ወይ ደግሞ ሊበክለን እንደሚችል ስለሚያውቅ ሐዋርያው ጣዖትን ከማምለክ ሽሹ ይላል። ዛሬ በምድራችን እየሆነው ባለው ነገር ጣዖቱን እንዴት እያመሳሰለ እንዴት ደግሞ እየተባሳ ሕዝባችን ውስጥ እንዴት እየሆነ እንዳለ ልንመለከት ይገባናል። ፖለቲካ፣ ባህል፣ ሃይማኖት የተቀላቀለበት በዚህ ጊዜ እኛ ጣዖት ከሚሆን ነገር፣ እግዚአብሔር ከማይከብርበት ነገር፣ እግዚአብሔር ከማይደሰትበት ነገር ልንለይ ያስፈልገናል። ቀደም የያዕቆብን ሕይወት እንደምንመለከተው ከዛ ከሶርያ ምድር ይዞት የመጣውን ያንን የሶርያን ጣዖት እንደዚሁ ደግሞ በልጆቻቸው በሚስቶቻቸው ጆሮ ላይ ያለው ጉትቻ ሁሉ አውልቆ ይቀብር ነበርና ዛሬ መቀበር ያለበት ነገር ይቀበር። በእውነት መወገድ ያለበት ነገር ይወገድ። ብዙ ፈተና የሚሆኑ በምድራችን አሁን እየተደረጉ ያሉ ነገሮች አሉ፣ የተቀላቀሉ የተመሳሰሉ። ስለዚህ ከነዚህ ነገሮች መለየት ማውጣት አያይዘን አንደኛ ሳሙኤል ምዕራፍ 15 ላይ ያለውን ቃል እናነብና እንጠቀልላለን። ምዕራፍ 15 ላይ እንዲህ የሚል ቃል አለ። አንደኛ ሳሙኤል እግዚአብሔር ይርዳን፣ መውጣት ይሁንልን፣ በእውነት መውጣት ይሁንልን። አንደኛ ሳሙኤል ምዕራፍ 15 ቁጥር 22 እና 23 ላይ ሳሙኤልም በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። አመፀኝነት እንደ ሟርተኛ ኃጢአት፣ እልከኝነትም ጣዖትንና ተራፊምን እንደ ማምለክ ነው። የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉሥ እንዳትሆን ንቆሃል አለው ይላል። እዚህ ጋር ስለ ሳኦል ነው የምናገረው። ሳኦል እግዚአብሔር ባለመታዘዙ ምክንያት እግዚአብሔር ደስ የሚለው ምን እንደሆነ እግዚአብሔር ለሚታዘዙት ቃሉን ለሚሰሙት ደስ እንደሚለው በመስዋዕት ወይ በሌላ ነገር ደስ እንደማይለው አወዳድረው ሳሙኤል ሲናገር እንመለከታለን። እግዚአብሔር ደስ የሚለው በመታዘዝ ቃሉን በማዳመጥ መስዋዕት ልናገር እንችላል፣ ሌላ ነገር እናደርግ፣ ግን መቅደም ያለበት መታዘዝ፣ ቃሉን ማዳመጥ። ከዚህ ሌላ አመፀኝነት፣ ጣዖትን እንደማምለክ፣ እልከኝነትን፣ ተራፊምን እንደማምለክ። ስለዚህ ከዚህ አይነት አመፅ እግዚአብሔር ይጠብቃል። አመፅ ማለት እግዚአብሔርን አለመታዘዝ። ስለዚህ የአመፅ ምልክት ነው ያዕቆብ ላይ የምንመለከተው። እግዚአብሔር ወዳለው ስፍራ ሳይደርስ በወደደው በፈለገው ስፍራ በማገዱ ምክንያት እነዛን ጉዳቶችን ያዕቆብ ሲያስተናግድ እንመለከታለን።
አላስፈላጊ የሆነ ዋጋ ይከፍል ነበረ። ልጁ ትደፈር ነበረች። ልጆቹ ደግሞ እና ስምዖንና ሌዊ የሚገርመው ስምዖንና ሌዊ የእናቷ ልጆች ናቸው፣ የልያ ልጆች። እዛ ጋር ወገናዊነት ይሄ ጎሰኝነት በአንድ ቤተሰብ ባህል እንኳን ሁሉ የያዕቆብ ልጆች አልወጡም። ስምዖንና ሌዊ ይሄን በማድረጋቸው ምክንያት ያዕቆብ በእነሱ ሀሳብ ላይ እንደማይተባበር በኋላ ምዕራፍ 49 ላይ ልጆቹን ሲመርቅ ይሄን የእነዚህን ጉዳይ አስታውሰው ስምዖንና ሌዊ እንዲህ በማድረጋቸው ምክንያት በያዕቆብ ይበትናቸዋለሁ፣ በእስራኤል ይበትናቸዋለሁ እያለ ለሰሩ ስራ እንትኑ ላይ ብርታት ላይ ሁሉ ይሄን ዋጋ የሚከፍሉ ይናገራቸው ነው። በትናቸዋለሁ ነው ያለው። ቁጣቸው በቀጣው ቁጣቸው ከሌላ የተስማማ አይደለም። በራሳቸው መንገድ ነው ያደረጉ። እርግጥ እዛ ስፍራ በመሆኑ የእሱ ዋጋ አለ። ግን ልጆቹ የሄዱበትን መንገድ ያዕቆብ አይደግምም ነበር። ስለዚህ ያን መከራ ሁሉ የደረሰበት ከዚህ የተነሳ ነው። ሌላው አራተኛው ጭንቀት፣ ፍርሃት በያዕቆብ ላይ ወድቆ ነበር። እግዚአብሔር ግን በቸርነቱ እግዚአብሔር ግን በምሕረቱ ያዕቆብን ተመልክቶት ነበር። ያዕቆብን ጎብኝቶት ነበር። እግዚአብሔር በምሕረቱ ይጎበኘን። እግዚአብሔር በእውነት እንደገና ይናገራል። በእውነት ያለንበትን ቦታ የተቀመጥንበት ቦታ ከእግዚአብሔር ጋር የተስማማንበት መሆን አለመሆኑን መገንዘብ እንድንችል በዚህ ጋር እግዚአብሔር ለኔ የተናገረኝ ብዙ ነገሮች ነበሩና እግዚአብሔር በነገር ነገር ይህን ያክል አካፍያችኋለሁ። ተመልሳችሁ ማየት ትችላላችሁ። እግዚአብሔር በተለየ መልክ ያስተምራችኋል። ምዕራፍ 33 መጨረሻ 34 35 ያለውን ክፍል ስትመለከቱ ለያዕቆብ የመከራ ቁልቁል የመውረድ መንገድ ነበረና ነገር ግን እግዚአብሔር ምዕራፍ 35 ላይ ተገናኝቶ ተነስተህ ወደ ቤትህ ውጣ ብሎ ሲታረቀው እግዚአብሔር መላ ሲያገኝ እግዚአብሔር መላ ሲያመጣለት እንመለከታለንና መላ ባጣንበት ነገር ላይ እግዚአብሔር መላ ይስጠን። እንጸልያለን። ወደ እግዚአብሔር ዛሬ በተናገረን ቃል በገባም ነገር መለስ ብለን ተመልክተን ራሳችንን በእውነት እንድን ማድረግ እንዲሆንልን ማውጣት እንዲሆንልን ይህ ቃል አቅም ሆኖን እንዲያወጣ እንጸልያለን። አስቀድመን ምናልባት ዛሬ ለመጀመሪያ ጊዜ ወደዚች ቤተክርስቲያን የመጣ ጌታ ኢየሱስ ክርስቶስን በግል አዳኝ አድርጎ ያልተቀበለ ወይ ያልተቀበለች ወንድም ወይ እህት ካለች ለእነሱ ጥሪ እናደርጋለን። ስለ እነርሱ እንጸልይና ቀጥለን ደግሞ እኛ ራሳችን እንጸልያለን። ምናልባት ዛሬ አዲስ ሰው ካለ እጅ ቢያሳየን እጅልን አንድ ላይ እንጸልያለን። ሃሌሉያ። እስኪ እንዲህ ያላችሁ ጸልዩ። ባልታዘዝኩበት ነገር እግዚአብሔር እንደሚገባ ባልሰማሁት ነገር ዛሬ ምርጥ ማለት እንዲሆንልን ዛሬ መውጣት እንዲሆንልን እግዚአብሔር በመንፈሱ እግዚአብሔር በጸጋው እግዚአብሔር በምህረቱ ያዕቆብን እንዳገዘ እንዲያግዘን ከገባንበት ማጥ ውስጥ እግዚአብሔር እንዲያወጣን የትም ስፍራ ልንሆን እንችላለን። እግዚአብሔር ወዳለው ከእግዚአብሔር ጋር ወደምንስማማበት ሀሳብ መግባት እንዲሆንልን እግዚአብሔርን እንጸልያለን። ተነስተን በአንድነት እንጸልያለን። እግዚአብሔር የተባረከ ይሁን። ሃሌሉያ። እግዚአብሔር መውጣትን ያደርግልን። ማንም ሰው አይወጣም። ትንሽ